ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎች መራግብራችንን አሁን ጀምረናል። የዘውትር ተሳታፊያችን መስመር ላይ ይገኛል። እንደተለመደው ያለፉትን 2 እና 3 ቀናት የአውደ ውጊያ ውሎችን በመረጃ ያካፍለናል። ወደሱ አልፋለሁ። መሳይ በጣም አመሰግናለሁ። ፋኖ ማሸነፍ እችላለሁ ብሎ አስቦ በተንቀሳቀሰባቸው አካባቢ ምናልባትም ቢጫና ቀይ ቀለም የተቀቡትን ብቻ ሳይሆን የጦር ኃይሌ ከፍተኛ ቦታ ይዟል፣ እነዚህን ቦታዎች ሊነቀንቀኝ አይችልም ብሎ ባሰበባቸው አካባቢዎች የፋኖ ኃይሎች አፍንጫውን በመምታት ቦታዎችን እየተቆጣጠሩ ነው የሚገኙት። በዛሬው ዕለት እንኳን ብንመለከት መሳይ በራያ ግንባር በተደረገ ተጋድሎ ያገዛዙ ጦሮች ግማሽ ቀን ውጊያ ነው የተደመሰሱ። በዚህ በራያ ግንባር በተደረገው ውጊያ 22 ወታደሮች መማረካቸው፣ የቀረው ወታደር ደግሞ ከአካባቢው ሲሸሽም ተበትኖ በርካታ ቆስለው መንገድ ላይ እንደተገኙና የጦር መሳሪያዎች እንደተማረኩ ነው መረጃው የደረሰኝ። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤቱ አማራ ምኒልክ ዕዝ ከሌሊቱ 10 ሰዓት ጀምሮ የ102ኛ ኮር በአራት አቅጣጫ ከአገዛዙ ሰራዊት ጋር ትንቅንቅ በማድረግ አኩሪ ገድል መፈጸሙን አስታውቀዋል። የ12ኛ ክፍለ ጦር ቃኝ በአገዛዙ ጦር ላይ ማጥቃት በማድረግ ከፍተኛ ቁጥር ያለው ሰራዊት በመደምሰስ 22ቱንም መማረክ መቻሉን አስታውቋል። የአገዛዙ ሰራዊት አባላት ተማርከዋል። በአውደ ውጊያው የሻለቃና የሻምበል አመራሮችን ጨምሮ በርካታ የጦር አባላት እንደተደመሰሱም አያይዘው ጠቅሰዋል። እንግዲህ የ102ኛ ኮር አካል የሆነችው 65ኛ ክፍለ ጦር ሙሉ ኃይሏን በማስጠጋት በተለምዶ ዋርካ መንደር በተባለው አካባቢ ጮቢበር በሞርተርና በድሽቃ ተኩስ በመክፈት ለእግረኛው ኃይል ሽፋን በመስጠት በዚሁ በቀጠለው ትንቅንቅ የ65ኛ ክፍለ ጦር መካናይዝድ በሞርተር 82 ኢላማዎችን የጠበቀ ድብደባ በመፈጸም በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሳቸውን አስታውቀዋል። በተደረገው ውጊያም 16 ክላሽንኮቭ መሳሪያ መማረክ ችሏል። 632 የክላሽ ተተኳሽ ጥይት መማረክ ችሏል። 695 የመትረየስ ጥይት መማረክ ችሏል። 274 የድሽቃ ጥይት፣ 23 የክላሽ መጋዝን፣ 74 ወታደራዊ ሻንጣ፣ 52 የዝናብ ልብስ፣ 61 የውሃ ኮዳ፣ 13 ኤፍ1 ቦምብ እንዲሁም 1 ሞርተር 82 የተባለ በተደረገው ውጊያ ማቃጠላቸውን እንዲሁም 1 ሞርተር 120 ሚሊ ሜትር ሌላ ደግሞ ማቃጠላቸውን በአጠቃላይ የተደመሰሰው የአገዛዙ ጦር በድምሩ 84 ሲሆን የተማረከው 22 መሆኑን አስታውቀዋል። በሌላ ዜና በምዕራብ ጎጃም በጎዛመን ወረዳ ቀኝ አምቦ፣ በሌላኛው ወረዳ ደግሞ በስናን ወረዳ በደብረ ኤልያስ ወረዳዎች በአጠቃላይ በምስራቅ ጎጃም በ3 ወረዳዎች በተደረገው ውጊያ 65 የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎችና የመገናኛ ሬዲዮኖች በፋኖ ቁጥጥር ስር መግባታቸውን አስታውቀዋል። በተመሳሳይ በዚሁ ቀጠና የአገዛዙ 6ኛ እዝና 117ኛ ክፍለ ጦር የኦርዲናንስ የፋይናንስና የሰው ኃይል ኃላፊዎችን ጨምሮ ከፍተኛ የጦር መሪዎች አገዛዙን ከድተው ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸውን አስታውቋል። ቴዎድሮስ ዕዝ በሁሉም ግንባሮች እያደረገ ባለው ተጋድሎ በተለይ ከውጊያ ቀጠና በዘለለ በርካታ የአገዛዝ ጦር ስናይፐሮችን፣ ድሽቃዎችንና ሞርተሮችን በተቀናጀው ሁኔታ አመራሮችን ጨምሮ የፋኖ ኃይሎችን እየተቀላቀሉ እንደሆነ ነው መረጃዎች የሚያመላክቱት። ዛሬ ማምሻውን በባህር ዳር ዙሪያ ወረዳ የፋኖ ኃይሎችን አንድ የአገዛዙ ጦር 1 ስናይፐር 2 ጥቁር ክላሽ በመያዝ የፋኖ ኃይሎችን መቀላቀሉ ነው መረጃዎች የሚያመላክቱት። ወደ ሸዋ ስንሄድ የፋኖ ኃይሎች በበርካታ ቦታዎች ጥቃቶች ሲፈጽሙ ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር 3ኛ እና 4ኛ ሻለቆች ከደጃዝማች ተሰማ እርገጤ ክፍለ ጦር ጋር በጋራ በፈጸሙት ጥቃት 2 የሻለቃ መሪዎችን ጨምሮ ከ40 በላይ የአገዛዙ ጦር መደምሰሳቸውን አስታውቀዋል። የአገዛዙ ጦር ከደብረ ብርሃን በመነሳት መዳረሻውን አንኮበር ወረዳ አልዩ አምባ ከሚገኘው አድማ ብተናና ሚሊሻ ጋር በመቀናጀት ወደ ጎርጎ ሲጓዝ ቦሩ ዱማና ኮሬ አምባ በተባሉ ቦታዎች ላይ ከባድ ጉዳት ማድረሳቸውን አስታውቀዋል። ይህ በእንዲህ እንዳለ የደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ በይፋት ቀጠና ሸዋሮቢት ከተማ ቀበሌ 6 በሸዋሮቢት ከተማ ዙሪያ የሚገኙ በጉዜ ተራራ፣ እንቃይ ወንባ፣
ገበሮች ተራራና በአቦ ጸበል በኩል የፋኖ ኃይሎችን ለመክበብ ሞክሮ ራሱ ተከቦ ሰብአዊና ቁሳዊ ኪሳራ ደርሶበት ተመቶ እንደተመለሰ ነው መረጃዎች የሚያመላክቱት። በሰሜን ሸዋ የአገዛዙ ጦር ለማጥቃት በተንቀሳቀሰባቸው አካባቢዎች ራሱ ተከቦ ከባድ ጉዳት ደርሶበት እንደተመለሰ በተለይ ከሞጃና ወደራ ዋና ከተማ ሰላ ድንጋይ ከተማ ተነስቶ ወደ ሳሲት ሲጓዝ የአጼ አምደ ጽዮን ክፍለ ጦር በ104ኛ ኮማንዶ ክፍለ ጦር ከጥምር ኃይሉ ጋር በደረሰበት ከባድ ምት ፊላገነት አምባ በርሱማ አይሶፊና በሸጋ ገበያና እንዲሁም በእምቧይ ገበያ በተባሉ ቦታዎች ላይ በደረሰበት ማጥቃት ራሱ ተበትኖ ወደ ኋላ መመለሱን ነው መረጃዎች የሚያመላክቱት። ጮቄ ተራራ የአብይ አህመድ አገዛዝ በለስ ቀንቶኛል በሚል መጠነ ሰፊ የድል ብስራት ሲያሰማ የከረመበት ቀጠና በፋኖች የበላይነት ዳግም መያዙ ተገልጿል። ጮቄ ተራራ ላይ ሰሞኑን በተካሄደ ውጊያ የአገዛዙ ሰራዊት ከበድ ያለ ኪሳራ እንደደረሰበት ነው መረጃዎች የሚያመለክቱት። ወሎ ሰሞኑን በርካታ አውደ ውጊያዎች ሲደረጉ መሰንበቱ ታውቋል። በሸዋና በጎንደርም በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ውጊያዎችን በማድረግ በአገዛዙ ሰራዊት ላይ ድልን መቀዳጀቱን የሚያሳዩ መረጃዎች ነው እንደ መሰንበቻው ዛሬም የደረሱን። የዘውትር ተሳታፊያችን እነዚህ መረጃዎች ሰብስቦ በቅደም ተከተል ያካፍለናል። ሌሎች ጉዳዮችንም እናነሳለን። የአብይ አህመድ አገዛዝ በጡረታ ለወጡና ለተሰናበቱ የመከላከያ መኮንኖች ጥሪ አድርጓል። አፈሳም በመላው ኢትዮጵያ እየተካሄደ እንዳለ ነው መረጃዎች የሚያመለክቱት። እነዚህን ጉዳዮች ይዘን ወደ እናንተ መተናል። የዘውትር ተሳታፊያችን በያዛቸው የአውደ ውጊያ ውሎችን የሚያሳዩ መረጃዎች ዝግጅታችን እንጀምራለን። መልካም ቆይታ። አመሰግናለሁ መሳይ። እንግዲህ በጎጃም በጣም ዛሬ ታላቅ ድል ነው የተገኘው። እነ ጀነራል መሐመድ ተሰማ የተማመኑበትን ጦር በጮቄ ተራራ አቅራቢያ በሚገኙ አካባቢዎች ላይ በርካታ ጦሩን አሰማርቶ ነበር። በተደረገው ውጊያ ብዛት ያለው የአገዛዝ ጦር ከነትጥቁ ለፋኖ እጅ መስጠቱንና በርካታው ኃይሉ እንደተመታበት ነው መረጃዎች እያመላክቱ የሚገኙት። የብልጽግና ከፍተኛ ጦር መመታቱን አስመልክቶ የብልጽግና የእብሪት ጎማ ጮቄ ላይ ተንፍሷል በማለት በውጊያው የተሳተፉ የፋኖ አመራሮች የገለጹ ነው። እንግዲህ በምስራቅ ጎጃም የፋኖ ጠንካራ ይዞታ ነው በሚል የጮቄን ሰንሰለታማ ተራራ ለመቆጣጠር 6 ክፍለ ጦሮችንና 1 ሜካናይዝድ ኃይል ጋር በማቀናጀት ዋበር በሚባል የጮቄ ወረዳ ዋና ከተማ ዋበር ገብቶ የነበረው የአገዛዝ ጦር ደባይ፣ ጥላት፣ ሴዴና ስናን ወረዳዎችን በዙሪያው የሚገኙ ወረዳዎችን ለማጠቃለልና ለመቆጣጠር ዘመቻ አድርጎ ነበር። በመንግዲህ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ወታደራዊ ኪሳራ አድርሰውበት አካባቢውን ጥሎ በመሸሸት ላይ እንደሚገኝ በተለይ በተደረገው ውጊያ የዋበር ከተማን መልሶ 54ኛ የፋኖ 54ኛ ክፍለ ጦር ከተማዋን መቆጣጠሩና እነዚህ የተጠቀሱ ደባይ፣ ጥላት፣ ሰዴና ስናን ከተሞችን ሳያስደፍሩ ነገር ግን በመከላከያ ተይዞ የነበረው የዋበር ከተማን በ54ኛ ክፍለ ጦር መልሰው በቁጥጥራቸው ስር ማድረጋቸው ታውቋል። እንግዲህ በተደረገው ውጊያ 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክራሽ፣ 1 አይኮም መገናኛ ሬዲዮ፣ 18 የፏን ቦምቦች፣ 32 ወታደራዊ ሻንጣ፣ በርካታ የዲስቃና የብሬን ጥይቶች፣ ብዛት ያለው የክላሽ አስቃጥላ ጥይቶች መማረክ መቻላቸውና በተለይ ዋበር ላይ በተደረገው ውጊያ የ10ኛ ክፍለ ጦር 4ኛ ሬጂመንት የሆነው የአገዛዙ ጦር ከናመራሩ ሙሉ በሙሉ መደምሰሱን ለማወቅ ተችሏል። እንግዲህ የጀነራል ሶፊያ በክሪን ትዕዛዝ ተቀብሎ በእነማይና በእናርጅናው ጋር የተንቀሳቀሰው የአገዛዙ ጦር በአማራ ፋኖ ብሔራዊ ንቅናቄ 64ኛ ክፍለ ጦር ተመቶ እንደተመለሰ መረጃዎች ያመላክታሉ። በዚሁ አካባቢ በተለይ ከወይራና ከደብረ ወርቅ አቅጣጫ 2 መድፍ ጠምዶ ጥቃት የከፈተው የአገዛዝ ጦር የዙ 23 ተኳሹ የፋኖ በአልሞ ተኳሾች መመታቱን ተከትሎ በደረሰው ድንጋጤ የአካባቢውን ለቀው ለፋኖ አስረክበው መሸሻቸውን ነው እንግዲህ ለማወቅ የተቻለው። በአጠቃላይ በዚህ ቀጠና አሁንም ከፍተኛ ውጊያ እየተደረገ ሲሆን ከቁይ ከተማ ተነስቶ ወደ ናብራ የተንቀሳቀሰው የአገዛዙ ጦርም እንደዚሁ በ24ኛ ክፍለ ጦር በተፈጸመበት የመልሶ ማጥቃት እንቅስቃሴ ተመቶ ወደ መጣበት ቁይ ከተማ መመለሱን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በጎንደር አሁን ማምሻውን የደረሰኝ ዜና እንደሚያመለክተው በምዕራብ ጎንደር ዞን የቋራ ወረዳ ዋና ከተማ የሆነችውን ደለጎን
የፋኖ ኃይሎች ዛሬ ማምሻው መቆጣጠራቸውን አስታውቋል። እንግዲህ ከሽንፋ ከበሙር ከቀዝቀዝና እንደዚሁም ከደለሎ ቁጥር 1 አቅጣጫ የፋኖ ኃይሎች በአራት አቅጣጫ በከተማዋ ሰፍሮ የሚገኘውን ጭምር የአገዛዙን ጦር በማጥቃት በሰነዘሩት እንቅስቃሴ የማጥቃት እንቅስቃሴ በከተማዋ መሽጎ የነበረው ሁለት የአገዛዙ ክፍለ ጦር በአብዛኛው መደምሰሱና ከተማዋን ተሸንፎ ለፋኖ ኃይሎች ለቆ መውጣቱን ነው መረጃዎች የሚያመላክቱት። እንግዲህ ጦርነቱ ወይም ውጊያው እየተደረገ ባለበት ሰዓት ነው የመረጃ የደረሰኝ። በአጠቃላይ የፋኖ ያገኙት ድል ቦታውን ከመቆጣጠር በተጨማሪ ሌሎችንም ወታደራዊ እና ቁሳዊ ክሳራዎችን እንደደረሰኝ የማቀርብ ይሆናል። በዚሁ አቅጣጫ እንዲሁ ዛሬ ነሐሴ 11 በጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነችው ጥቁር አንበሳ ክፍለ ጦር በማዕከላዊ ጎንደር በበለሳ ቀጠና ከደጎማ አርባያ ጎሃላና አካባቢው በግዳጅ አፍሶ ወደ ወታደራዊ ማሰልጠኛ በ20 ካሚዮኖች ጭኖ በወታደራዊ አጀብ ሲጓጓዝ በነበረው የአገዛዙ ጦር ላይ የፋኖ ኃይሎች የደፈጣ እና ድንገተኛ ጥቃት በመክፈት የአካባቢውን ወጣቶች ሙሉ በሙሉ ማስለቀቅ መቻሉና አጅቧቸው ሲሄዱ የነበሩት የመከላከያ ኃይሎች ተመተው መበተናቸውን ለማወቅ ተችሏል። ከአዲስ ዘመንና ከአካባቢው ይህንን ኃይል ለማስለቀቅና የተበተነውን ምልምል ወታደር መልሶ ለመያዝ ጥረት ቢደረግም ነገር ግን የፋኖ ኃይሎች ባደረጉት ከፍተኛ የማጥቃት እንቅስቃሴ ወደ የቤተሰቦቻቸው ለመላክ እንደቻሉ ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ በጎንደር ቀጠና ይሄ ሆኖ እያለ በሰሜን ወሎ ድላንታ ወረዳ ዛሬ ተረፌና ፀሐይ መውጫ በተባሉ አካባቢዎች ከሰዓት በኋላ ጀምሮ የፋኖ ኃይሎች ከፍተኛ የተባለለት የመልሶ ማጥቃት እንቅስቃሴ መጀመራቸው ታውቋል። እንግዲህ ከባለፈው ሳምንት ጀምሮ አካባቢውን ለቆ የወጣው የመከላከያና የብልጽግና አመራር በተለይ ተረፌ፣ ፀሐይ መውጫ፣ ድላንታ፣ ወገልጤና እንዲሁም ዳውንትን መልሶ ለመያዝ በሚል በጣም ከፍተኛ ቁጥር ያለው የአገዛዙን ጦር በተለያየ አቅጣጫ አሰማርቶ ውጊያ የከፈተ ቢሆንም በመልሶ ማጥቃት ሙሉ በሙሉ መጥቶ የመለሰው መሆኑና በእጃቸው የነበሩትን ተረፌን፣ ፀሐይ መውጫን፣ ድላንታን፣ ወገልጤናና ዳውንትን ሳያስነጥቁ በእጃቸው አሁን ማስገብተው በመልሶ ማጥቃት አሁንም ወደ ሙሉ ማጥቃት ተሸጋግረው ከፍተኛ የሆነ ድል እየተጎናጸፉ እንደሆነ ለማወቅ ተችሏል።